ነው የምንገባው። የወንድማችንን ገለው መሬት ላይ የጣሉ ሽፍታ መደበቂያ አትሆንም ገዳም ቤተክርስቲያናችን። ስለዚህ ሽፍታዎችን አውጥተን እንጋፈጣለን እያልነሽ ነው ያለነው። ከገዳሙ ጋር እኛ የገዳሙ ስውሯ ማርያም ከየትም መጥቶ ሰው የሚድንባት መንፈሳዊ ሆስፒታል እንደሆነች ማናችንም እናውቃለን። አባቶች አይደሉም እኛ እየጠየቅን ያለን። ሽፍታዎች ተደብቀዋል። አውጥታችሁ ፎቶአቸው ይቺ ልጅም ከዚህ በፊት ተጠርጥራ የራሳቸው እርስ በርስ እንትና ምናምን ተጠራርተው እርስ በርስ የምትሿሿሙት ነገር እኛ እንጋፈጣችኋለን። ለማተብ ስል ነው። ነገ ሞትቼ እግዚአብሔር ቤት የሚያስጠይቀኝን ስራ ከእናንተ ጋር ቆሜ አብሬያችሁ እንትን አለለም። ነፍሴ እስክጠፋ እናንተ እግዚአብሔርን ያልፈራችሁ እግዚአብሔር ቤት ሰውን የምትገሉ ሰዎች ዘንድሮ አንላቀቅም። ሌላውን ነገር ትተናል። አሁን ግን እየጠየቅን ያለ ነው በአገረ ስብከቱ እንደዚህ አይነት ነገር መጠየቅ ካለብን እንጠይቃለን። አገረ ስብከቱን ያለውን እዛች ጋር እንደዚህ አይነት ሰዎች ለምን ተደብቆ 40 ምንጭ ገባ? ወንጀል ከሌለበት ለምን ታሰረ? ለምን ዋስትና ተጠየቀ? 500 ሺህ ብር ለምን ተጠየቀ? እስከዛሬ ሰምቼ አላቅም። እኔ ዋስትና 500 ሺህ ብር ሲባል ሰምቼ አላቅም። ስለዚህ እናታችን ስውሯ ማርያም መጥራት አለባት። ቢዝነስ ቦታ አይደለችም። ሰዎች ከተለያዩ ዓለም ከካናዳ ከአሜሪካ ከተለያዩ ሀገር ተነስተው ገብተው ለመዳን የሚገቡባት እንጂ በእናታችን ተደብቃችሁ ይህንን ነገር የምታረጉ ሰዎችን እንፋረዳችኋለን እያለን ያለ ነው። በቤተ ክርስቲያናችን ስም እንዲህ አይነት ነገር የምታረጉ ቤተ ክርስቲያን ጋር የምትነግዱ ሰዎችን ከእናንተ ጋር ነው ጸባችን። ዘንድሮ ከእናንተ ጋር ነው እኛ እንጂ እያልን ያለ ነው። እነዚህ ተወልደ የሚባል ልጅ ይቺ አጸደ የምትባል ልጅ የራሷ ጋርድ ያላት ቤተ ክርስቲያን ውስጥ በጋርድ በእናት ቤተ ክርስቲያን ላይ ዘንድሮ በጋርድ ይገባል? አረ እባካችሁ፣ አረ ክርስቶስና እንካድ እንዴ! በጋርድ የሚገባ እንዴ? እንክለብ እንኳን እኮ 2 ጋርድ የሚቆመው በር ላይ ነው። ምን አይነት ስልጣን ቢኖራት ነው ይቺ ልጅ? ምንድነው እየተደረገ ያለው? ቀይ ምንጣፍ ይነጠፍላታል። ያቡ ቀይ ምንጣፍ ይነጠፍላታል። አንተ ጋርዱ ነው እንዴ? ቀይ ምንጣፍ ነው ተነጥፎላ የምትገባው እኮ። አሁን ነው ሁሉ ነገር የቀረው። ዊጓን ቀጥላ ምን ብላ መድረክ ላይ ነው የምታረገው እንዴ? ይሄ ያየነው ነገር ነው። አባት ማይክ በመንቀር ዘድንግል አንድ ጊዜ ቆይ፣ አንድ ነገር ሂሩትን የምጠይቃትም ጥያቄ ስላለ ነው። በባለፈው በተመቱ በተደበደቡ ሹፌሮችና ደማቸው ቦታ ላይ በፈሰሱ ሰዎች ሀገረ ስብከቱ ስብሰባ በዝግ ስብሰባ ተቀምጦ የተወሰኑ ሰዎች ተመርጠው ሂሩቴ ይሄን ጉዳይ ታውቂያለሽ፣ ደብረ ብርሃን ላይ ከአዲስ አበባ ስንታገል ከነበሩ ሰዎች ጋር መልስ እናሳውቃለን ተብሎ የዛ ሁሉ ወጣት ደም ጠባብቶ የታፈኑትን ታፍነው ወስደው የት እንደገቡ ሳይታወቅ ጫጫ ላይ ድብቅ እስር ቤት አላቸው። ወጣቱ እየተወሰደ የሚታፈንበት ይሄው ስትያውቃል። ጫጫ አካባቢ ላይ ጊዮርጊስ ቤተክርስቲያን ገብተን ጎብኝተን ስንወጣ እዛ አካባቢ የተሰወረ እስር ቤት አላቸው። ካህናቶቹ ራሳቸው ያውቁታል፣ አይናገሩ። ህግ እንዳለ እንዳትሉኝ። እዛ ቦታ ላይ ህግ ቢኖር እስከዛሬ የጠፉ ወጣቶች የት ገቡ? በጉዞ የሄዱ ወጣቶች የት ነው የገቡት? ህግ ቢኖር የህግ አካላት ህግ ይዞታል፣ ይፈቷል። የህግ አካላቶች ተባልን። በሰዓቱ እንኳን መፍትሄ ሊገኝ ማክሲመም ድፍን ዓመት ሞላው። የደብረ ብርሃን ላይ ያለ የህግ ባለሙያ አካል ቤተክርስቲያናችን የሁላችን እስከሆነች ድረስ ለምንድነው መፍትሄ ያልሰጡበት? ለምንድነው መፍትሄ ያልተሰጠበት? እናንተ ይገርማችኋል እንዴ? ይሄስ ወንድማችን ገለው ጥለውት ነው። አምላክ በደጁ ሰማዕትነትን ሰጥቷል። ችግር የለው፣ ይከፍሉበታል። የጠፉት አፍነው የተወሰዱ አሉ። ደብዛቸው የጠፋ ምን እንዳደረጓቸው እኮ አይታወቅም። ለማን ወስደው እንደሚያስረክባቸው እናውቃለን። ገባችሁ አይደለ? እንዴት ነው ቤተክርስቲያን እየታፈን እየተወሰድን መስዋዕት ሊያረጉን ነው እንዴ? እየወሰዱ ነው ያሉት። ነፍሰ ጡር ሴት የሞተችበት ቦታ ላይ ማን ደሟን መለሰላት? በግፊ አይደለም ብቻ የሞተችው በድብደባም ነው። ሰው ሲደበድቡት ነው ላይ የወደቁባት የሶስት ህይወት ያለፈው። ለዚህ ማን የትኛው ካህን ነው የትኛው አባት ነው ቦታ ላይ መፍትሄ የሰጠው? እንደ ቀልድ አንየው። እስከ መጨረሻ መታገል ካለብን እስከ መጨረሻ ዋጋ መክፈል ካለብን ዋጋ መክፈል አለብን። ይሄ ቀልድ አይደለም። የእምነት ቦታ የደም መገበሪያ አይደለም። ማታ አንዱ ደውሎልኛል። ወይኗ ታይ እረፊ አሪ ምን አለኝ? እንልክብሻለን የሙት መንፈስ ማን ላይ እኔ ላይ ራስ ላይ የሙት መንፈስ ውጊያ ይምጣብህ። እኔ እናንተ የውጊያ የሙት መንፈስ እኔ አላውቅም። የሙት መንፈስ ማለት እናንተውን ይዟችሁ ይጥፋ። አጋይስት ዓለም ሥላሴ በእናንተ ላይ ማዕት እሳት ያፍስሱባችሁ። እማቃቸው ብዙ ሰዎች አሉ ደብረ ብርሃን ላይ የሚያውቁን ግን በበጎ ነገር ነው። እኔ ላይ አይደለም የአይን ምንድነው ጥራወጊ ነው። ራሳችሁ ላይ ጥራወጊ ላይ ላችሁ ይፍሰስባችሁ። ሮማን ላይ ተሰርቷል ይሄ ስራ። ሲያሰቃዩት ማምላክ ፈታታለች ኃይለ እግዚአብሔር ስለሆነ። ስለዚህ ጥንቃቄ አድርጉ። መሞት ካለብን እኛ ሙቱልን አላለችን ቤተክርስቲያን። ክርስቶስ ሥላሴ ንጹህ አድርጎ ነው የፈጠረን እኛን።
ልንሞትለት አይደለም። የሞተልን ክርስቶስ አለ። በእነሱ በማይሆን ነገር ደማችን ደመከልብ አይሆንም። የሞተልን ክርስቶስ ለእኔ ስላለልኝ ግን ገብተው ቤተክርስቲያናችን ላይ ሲመጡ እናንተ አያገባችሁም እኛንን የሚያገባ ሲሉን እንሞታለን ደጇ ላይ። እኛን ረግጦ ምንም ማድረግ ማንንም መግደል ስለማይችሉ እናንተ አይጥላወቂ ምናምን የምትሉ እናንተ ኮተታሞች ማንን ነው የምትወጉት? ወደ እናንተ ይመለስ። ሰማይና ምድርን የዘረጋ አምላክ እምነታችን የምታሰደቡ ተኩላዎች ናችሁ። ይሄ መቤቴ ነው የምላችሁ። በጣም ነገሩ ሲሪየስ ነው። እዛ ጫጫ አካባቢ ላይ ተፈራርቶ ነው የሚኖሩት። ቀጥታ ከደብረ ብርሃን አውጥቶ ጫጫ ላይ ናፍ ነው የሚከቷችሁ። ከፈለጋችሁ ከአዲስ አበባ ላይ መታወቂያችሁ ቲክታክ ላይ ፎቶ እየወጣ ትክክለኛ ማናት እየተባለ ወዲያው ከመኪና ላይ የሚወስዷችሁ መኪናችሁ ሰለ ይገባል። እንዲህ ቀልድ አይምሰላችሁ። እኛ ስጉረ ማርያም አይደለችም ችግሯ፣ አማምላክ አይደለም። ውስጧ ግን ወንበዴ ዋሽፋን አስቀምጣለች ሴትዮዋ። አለቅም ያለችው እኮ ከህግ አካላት ጋር እጅ አለባት። በቃ ህጉን ክርስቶስ አይደል የፈጠረው። የህግ አካላትንም እኮ እግዚአብሔር አምላክ ሲያምሳል። ቆይ ሩቴ ልጨርስ አንዴ እናቴ። ስለዚህ ምንድነው ደብረ ብርሃንም የኛ ናት፣ ኦሮሚያም የኛ ናት፣ ትግራይም የኛ ናት። ሁላችን በስላሴ አንድ ነን። የዘር መንፈስ የለብንም። ቤተ ክርስቲያናችንን ግን አንድ ሆነን እንጠብቃት፣ ምዕመናችንን እናድን። አባቶቻችን የማይጠብቁን ከሆነ ይንገሩ፣ ራሳችንን ጠብቅ እንከላከል። አጠብቃችሁን ካሉን እነሱ ገንዘብ ካናወን ነዋይ ከገዛቸው እኛ ራሳችንን ጠብቅ። በቃ መንቃት አለብን። እያስበልን ከሆነ መንቃት አለብን። በቃ ይሄን ማለት ነው የምፈልገው።